ዛሬ እጅግ በጣም አስፈላጊ ስለሆነው ስለ አይን ጤናችን እናወራለን። ብዙዎቻችን አይናችንን የምንከባከበው ህመም ሲሰማን ብቻ ነው። ነገር ግን እይታችን ሳይዳከምና ሳይጓደል በጤና እንዲቆይ በየቀኑ እናደርጋቸው የሚገቡ ቀላል ግን ወሳኝ ጥንቃቄዎች አሉ። ዛሬ እይታችሁን ለማሻሻልና አይናችሁን ከአደጋ ለመጠበቅ ከሚረዱ 10 ዋና ዋና ነጥቦች ይዤላችሁ ቀርቤያለሁ። እስከ መጨረሻው ይከታተሉን። እንደ አስፈላጊ ንጥረ ነገሮች ከአመጋገብ ማግኘትና የአይን መከላከያ መነጽሮችን ማድረግ ያሉ ልማዶች የአይን ጤናን ለመጠበቅ ይረዳሉ። አዘውትሮ የአይን ምርመራ ማድረግ እይታውን ለማሻሻል እንዲሁም እይታን ሊጎዱ የሚችሉ አደጋዎችን ወይም በሽታዎችን ለመከላከል ከሚረዱ በርካታ መንገዶች መካከል አንዱ ነው። እይታውን ሊያሻሽሉ የሚችሉባቸው ሌሎች መንገዶች ለማወቅ ቪዲዮውን እስከ መጨረሻው ይከታተሉ። አንደኛ፣ በቂ የሆኑ ዋና ዋና ቪታሚን ማዕድኖችን ያገኙ። ቪታሚን ኤ፣ ሲ እና እንዲሁም ዚንክ የተባሉ ማዕድናን የአይን መካከለኛ ክፍል ወይም ማይኩላ ከሚመጣበት ጉዳት የሚከላከሉ አንቲኦክሳይዶች አሏቸው። ማይኩላ ማለት የቀጥታ እይታ የሚቆጣጠር የአይን ክፍል ሲሆን ጉዳት ሲደርስበት እይታ እንዲቀንስ ያደርጋል። ለእነዚህ ጠቃሚ ንጥረ ነገሮች ምንጭ የሚሆኑ የተለያዩ ቀለማት ያላቸው አትክልትና ፍራፍሬዎች የሚከተሉት ናቸው። ካሮት፣ ቀይ ቃሪያ፣ ቆስጣ፣ ስትሮበሪ፣ ስኳር ድንች፣ የሎሚ ዝርያ ያላቸው ፍራፍሬዎች እንደ ብርቱካንና ሎሚ፣ በተጨማሪም ሳልሞን፣ አሳና ተልባ ያሉ ኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች ለተሻለ የአይን ጤና ይመከራሉ። ሁለተኛው፣ ካሮቲኖይድስን አይዘንጉ። እይታን ለማሻሻል ቁልፍ የሆኑ ሌሎች ጥቂት ንጥረ ነገሮችም አሉ። ከነዚህ መካከል በአይን ብሌን ሪቲና ውስጥ የሚገኙ ሉቲን እና ዚአዛቲን የተባሉ የካሮቲኖይድ አይነቶችን ይገኙበታል። እነዚህ ንጥረ ነገሮች ቅጠላቅጠል ባላቸው አረንጓዴ አትክልቶች፣ ብሮኮሊ፣ ዝኩኒ እና እንቁላል ውስጥ ማግኘት ይቻላል። ሉቲን እና ዚአዛቲን በማሟያ መልክ መውሰድም ይቻላል። እነዚህ ካሮቲኖይዶች በአይን መካከለኛ ክፍል ማይኩላ ውስጥ ያለውን የቀለም ጥግግት በመጨመር እንዲሁም አልትራቫዮሌት እና ሰማያዊ ብርሃንን በመምጠጥ ማይኩላው እንዳይጎዳ ያደርጉታል። ሶስተኛ፣ ሰውነቱን በጤናማ ሁኔታ ይጠብቁ። አዎ፣ የአካል ብቃት እንቅስቃሴ ማድረግ እና ጤናማ የሰውነት ክብደትን መጠበቅ ለወገባችሁ ብቻ ሳይሆን ለአይናችንም ይጠቅማል። ከመጠን ያለፈ ውፍረት ያለባቸው ሰዎች ይበልጥ የተለመደ የሆነ ሁለተኛው አይነት የስኳር በሽታ ታይፕ 2 ዳያቤቲስ በአይን ውስጥ የሚገኙ ጥቃቅን የደም ስሮችን ሊጎዳ ይችላል። ይህ ሁኔታ ዳያቤቲክ ሪቲኖፓቲ ይባላል። በደም ውስጥም የሚዘዋወረው ከመጠን ያለፈ ስኳር የደም ቧንቧዎችን ስስ ግድግዳዎችን ይጎዳል። ዳያቤቲክ ሪቲኖፓቲ በሪቲና ብርሃን ተቀባይ የአይን የኋላ ክፍል ውስጥ የሚገኙ በጣም ትናንሽ የደም ቧንቧዎችን ደም እና ፈሳሽ ወደ አይን ውስጥ እንዲፈሱ በማድረግ እይታውን ይጎዳል። የደም ስኳር መጠንን በየጊዜው መመርመርና ሰውነቶን በጤናማ ሁኔታ መጠበቅ ለሁለተኛ አይነት የስኳር በሽታና ለተለያዩ ተያያዥ ችግሮች የመጋለጥ ዕድሉን ይቀንሰዋል። አራተኛ፣ ስር የሰደዱ በሽታዎችን ይቆጣጠሩ። እይታውን ሊጎዱ የሚችሉ የስኳር በሽታ ብቻ አይደለም፣ እንደ ከፍተኛ የደም ግፊትና መልቲፕል ስክሌሮሲስ ያሉ ሌሎች የጤና ችግሮች በእይታው ላይ ተጽዕኖ ሊያሳድሩ ይችላሉ። እነዚህ ሁኔታዎች ከስር የሰደደ የሰውነት መቆጣት ጋር የተያያዙ ሲሆኑ ይህም ከራሱ እስከ እግሩ ያለውን ጤና ሊጎዱ ይችላሉ። ለምሳሌ የአይን ነርቭ መቆጣት ከፍተኛ ህመም አልፎ ተርፎም ሙሉ በሙሉ የእይታ ማጣትን ሊያስከትል ይችላል። እንደ መልቲፕል ስክሌሮስ ያሉ በሽታዎችን መከላከል ባይቻልም በጤናማ ልምዶች እና በመድኃኒቶች አማካኝነት በሽታውን ለመቆጣጠር መሞከር ይቻላል። ከፍተኛ የደም ግፊትም ቢሆን ለልብ ጤና የሚስማማ አመጋገብ፣ በአካል ብቃት እንቅስቃሴና የደም ግፊቱን በሚቀንሱ መድኃኒቶች ውጤታማ በሆነ መንገድ ማከም ይቻላል። የመከላከያ መነጽሮችን ይጠቀሙ። አምስተኛ፣ ሮኬት ቦል እየተጫወቱ ጋራጅ ውስጥ እየሰሩ ወይም ትምህርት ቤት ውስጥ የሳይንስና ሙከራ እያደረጉ ቢሆንም ተገቢውን የመከላከያ መነጽር በማድረግ አይኖን መጠበቅ በጣም አስፈላጊ ነው። እንደ ኬሚካሎች፣ ስለታም ነገሮች ወይም እንደ እንጨትና ብረት ስብርባሪዎች ያሉ ነገሮች ወደ አይኖ ሊገቡ የሚችሉበት ሁኔታ ካለ ጠንካራ የመከላከያ መነጽር ማድረግ ግዴታ ነው። ሌላው ቀርቶ በቅርጫት ኳስ ወይም ባስኬትቦል ጨዋታ ወቅት እንኳን ሳይታሰብ የሚሰነዘር ክንድ አይኑን እንዳይጎዳው ይከላከላል። አብዛኞቹ የመከላከያ መነጽሮች ከፖሊካርቦኔት የተሰሩ ሲሆኑ ይህም ከሌሎች የፕላስቲክ አይነቶች በ10 እጥፍ ይበልጣሉ። ስድስተኛ፣ የፀሐይ መነጽርም ያካትታል። የፀሐይ መነጽር ለፋሽን ወይም ለማጌጥ ብቻ የሚደረግ አይደለም።
የእይታ ጤናን ለማሻሻል ከሚወሰዱ በጣም አስፈላጊ እርምጃዎች አንዱ የፀሐይ መነጽር ማድረግ ነው። ከፀሐይ የሚወጡትን ከ99 እስከ 100 የሚሆኑ የዩቪኤ እና የዩቪቢ ጨረሮች መከላከል የሚችሉ መነጽሮችን መምረጥ ያስፈልጋል። የፀሐይ መነጽር ዓይን ከፀሐይ ብርሃን በሚመጣ ጉዳት እንዳይጠቃ ይከላከላል። ይህም እንደ ዓይን ሞራ፣ ማኩላር ዲጀነሬሽን እና ፓትሬጂየም በዓይን ነጭ ክፍል ላይ የሚወጣ ስጋ መሰል እድገት ያሉ ችግሮችን ለመከላከል ይረዳል። ሌላው ሰፊ ጠርዝ ያለው ኮፍያ ማድረግም ዓይንን ከፀሐይ ጨረር ጉዳት ለመጠበቅ ተጨማሪ እርዳታን ያደርጋል። ሰባተኛ የ20-20-20 ደንብን ይከተሉ። ዓይኖን ቀኑን ሙሉ ጠንክሮ ስለሚሰራ አልፎ አልፎ እረፍት ያስፈልገዋል። በተለይም በኮምፒውተር ላይ ለረጅም ሰዓት የሚሰሩ ከሆነ በዓይኑ ላይ የሚፈጠረው ጫና ከፍተኛ ሊሆን ይችላል። ይህንን ጫና ለመቀነስም የ20-20-20 ደንብን ይከተሉ። ይህም ማለት በየ20 ደቂቃው ኮምፒውተሩን ማየቱን አቁመው በ20 ጫማ ወይም 6 ሜትር ርቀት ላይ ያለን ነገር 20 ሰከንድ ያህል ይመልከቱ ማለት ነው። ስምንተኛ ሲጋራ ማጨሱን ያቁሙ። ማጨስ ለሳምባ፣ ለልብ፣ ለፀጉር፣ ለቆዳ፣ ለጥርስና ለማንኛውም የሰውነት ክፍል ጎጂ እንደሆነ ይታወቃል። ይህም ዓይንን ይጨምራል። ማጨስ ለዓይን ሞራ እና ከእድሜ ጋር ለሚመጣ ማኩላር ዲጀነሬሽን የመጋለጥ እድሉን በከፍተኛ ሁኔታ ይጨምረዋል። ደስ የሚለው ግን ሲጋራ ማቆም በጀመሩ በመጀመሪያው ሰዓታት ውስጥ ዓይኖ፣ ሳምባዎ፣ ልቦና ሌሎች የሰውነት ክፍሎ ለዓመታት ከደረሰባቸው የትንባሆ ጉዳት ማገገም ይጀምራሉ። ሲጋራም ባራቁ ቁጥር የደም ስሮቹ ይበልጥ ይጠቀማሉ። እንዲሁም በዓይኖ ላይ እና በመላው ሰውነቱ ላይ ያለውን መቆጣት ይቀንሳል። ዘጠነኛ የቤተሰቡን የዓይን ጤና ታሪክ ይወቁ። አንዳንድ የዓይን ህመሞች በዘር የሚተላለፉ ናቸው። ስለዚህ በወላጆቹ ወይም በአያቶቹ ላይ የነበሩ የዓይን ህመሞች ማወቅም ቅድመ ጥንቃቄ ለማድረግ ይረዱታል። በዘር ሊተላለፉ የሚችሉ የዓይን ህመሞች የሚከተሉት ናቸው። ግላይኮማ ማለትም የዓይን ግፊት መጨመር፣ ሬቲና ዲጀነሬሽን የሬቲና መጎዳት፣ ከእድሜ ጋር የሚመጣ የማኩላር ዲጀነሬሽን፣ ኦፕቲክ አትሮፊ የዓይን ነርቭ መኮማተር ወይም መጎዳት። የቤተሰቡ የጤና ታሪክ በሚገባ መረዳቶ አስቀድሞ ተገቢውን ጥንቃቄ እንዲያደርጉ ይረዱታል። አስረኛና የመጨረሻው እጆንና የመገናኛ ሌንሶን በንጽህና ያዙ። ዓይኖን ለጀርሞችና ለኢንፌክሽኖች በጣም ተጋላጭ ነው። ዓይኖን የሚያሳክኩ ወይም የሚያቆስሉ ነገሮች እንኳን እይታውን ሊጎዱ ይችላሉ። በእነዚህ ምክንያቶች ዓይኖን ከመንካቶ ወይም የመገናኛ ሌንሶን ከመያዙ በፊት ሁልጊዜ እጆን መታጠብ ይኖርቦታል። እንዲሁም እጅን መታጠብ እና የመገናኛ ሌንሶችን በተሰጠው መመሪያ መሰረት በጸረ ጀርም ማጽጃ በጣም አስፈላጊ ነው። በተጨማሪም በአምራቾቹ ወይም በሐኪሞቹ በተመከረው መሰረት ሌንሶችን በየጊዜው መቀየር አለቦት። በሌንሶች ውስጥ የሚከማቹ ጀርሞች ለከፋ የዓይን ባክቴሪያ ኢንፌክሽን ሊዳርጉ ይችላሉ። ውድ የጤና 360 ቤተሰቦቻችን እጅን መታጠብ፣ አትክልቶችን መመገብ ወይም የሰውነት ክብደትን መቆጣጠር ለተሻለ የዓይን እይታ ቁልፍ እርምጃዎች እንደሆኑ ላያሰሙት ይችላል። ነገር ግን እነዚህ ሁሉ የየራሳቸው ሚና አላቸው። ጤናማ የአኗኗር ዘይቤን መከተል እንዲሁም ዓይኖን ከፀሐይ ብርሃንና ከባድ ነገሮች መጠበቅ ከሁሉም የዓይን ህመሞች ሊከላከሏቸው ባይችሉም እይታውን ሊጎዱ የሚችሉ ችግሮችን የመከላከል እድላቸውን ግን በእጅጉ ሊቀንስ ይችላል። እናም እናንተም ይህንን ቪዲዮ ተመልክታችሁ ጤናችሁን እንደምትጠቅሙ ተስፋ እያደረግን ቪዲዮዎቻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።